በመጨረሻም እንግዲህ ስለ ሁለቱ ይህን ያልካልኳችሁ የትኛው ይሻላል የትኛው ትመርጣላችሁ እናንተ? እስካሁን ካልኳችሁ የትኛው የተሻለ ይሆናል ለእናንተ? እንግዲህ እንደኔ ፐርስፔክቲቭ ወይም ደግሞ እኔ በመጨረሻ ልላችሁ የምችለው ትንሽ ገንዘብ ኑሯችሁ ቴክኖሎጂ የሚመቻችሁ አይነት ሰዎች ከሆናችሁ እና ረጅም ጊዜ ቆይታችሁ ኮንሲስተንስ ሆናችሁ ገንዘብ መስራት ከፈለጋችሁ ክሪፕቶን ብትመርጡት ክሪፕቶ ላይ መስራት ይቻላል። ገንዘብ ግን እንዳልኳችሁ ወላታይል ነው ምናምን እስካሁን ያልኳችሁን ነገር እንትን ብላችሁ ለራሳችሁ መወሰን ትችላላችሁ። ዲሲፕሊን ቴክኒካል አናሊሲስ ላይ ጎበዝ ከሆናችሁ ከዛ የዓለም ኢኮኖሚክስ ምናምን መረዳትና አቅሙና በደንብ ስለ ቴክኒካል አናሊሲስ እና ዲሲፕሊናችሁ መገንባት ከቻላችሁ ፎሬክስም በጣም አሪፍ ነው እና የትኛው የተሻለ ነው? ኮሜንት ሴክሽን ላይ ሀሳባችሁን አስቀምጡልኝ። እና ደግሞ በመጨረሻ ላሳስባችሁ የሚፈልገው ትሬዲንግ ላይ ያን ያህል እንደምታስቡት በፍጥነት የምትለወጡበትና በፍጥነት ሀብታም የምትሆኑበት ቦታ አይደለም። ሜቢ በእድል የሆነ ሰው በአንድ ቀን $10,000 $100,000 ሰርቶ ምናምን ልታዩ ትችላላችሁ። ነገር ግን ያለ እውቀት ያንን ገንዘብ ሰርታችሁት ከሆነ የሰራችሁትን ገንዘብ ወደውኑ ነው የምታጡት ማለት ነው። እና ምን ልላችሁ ፈልጋለሁ፣ ራሳችሁን በደንብ አሳውቁ። ስለ ክሪፕቶም ስለ ፎሬክስም በደንብ አሳውቁ። መስራት በምትፈልጉበት ዘርፍ ላይ ራሳችሁን አሳውቁ። እንትን በሉ። ሪስክ ማኔጅመንት ላይ በደንብ ተማሩ። ዲሲፕሊናችሁ ላይ በደንብ እንትን በሉ። ከዛ ስኬት ይመጣል ነው ማለት ነው። ሶ ከኮንሲስተንሲ ጋር ካቃጠላችሁ እዚህ ስፔስ ላይ ገንዘብ የማሰሩበት ምንም ምክንያት የለም። ይህን ነው ልላችሁ የምችለው በመጨረሻ። ስለዚህ ቪዲዮ ከተመቻችሁ ላይክ አድርጉት። ኮሜንት ሴክሽን ላይ ክሪፕቶ ወይስ ፎሬክስ የትኛው የተሻለ ነው? ቻናላችን ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉ። ይመቻችሁ።